በአሜሪካ በሚገኘው ኤምባሲ የተገደሉ 2 ግለሰቦች ጉዳይ እጅግ አነጋጋሪ ሆኗል። አርቲስት ይገረም ደጀኔ ስለመሙ መልእክቱን አጋርቷል። በርካቶችን ያስደነገጠውን ጉዳይ በተመለከተ አርቲስቱ መረጃን አጋርቷል። ሙሉ መረጃውን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ ኢሰመኮ የኢትዮጵያ ሰብአዊ መብቶች ኮሚሽን ፖሊስ ከጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ በማህበራዊ ሚዲያዎች ቅስቀሳ አድርጓል። በሌሎች በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራሪያ አድርሰዋል ያላቸውን አካላት ላይ ያደረሰውን ጉዳይ ኢሰመኮ አስታውቋል። ሙሉ መረጃውን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ የቻናላችን ቤተሰቦች በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን የምናስደምጣችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃው እናመራለን። መሰረት ሚዲያ ከስራ ማቆም አድማው ጋር በተያያዘ ለእስር የተዳረጉ የጤና ባለሙያዎች ቁጥር ከ100 በላይ መሆኑን አስታውቋል። የስራ ማቆም አድማው ከተጀመረ ወዲህ በፖሊስ ቁጥጥር ስር ውለው የተለቀቁ 20 የጤና ባለሙያዎች መኖራቸውን ጠቁሟል። ድረገጹ የታሳሪዎችንና ከእስር የተለቀቁ የጤና ባለሙያዎችን ስም ዝርዝር፣ የታሰሩበትን ክልልና ዕለትም አስቀምጧል። ኢሰመኮ ግንቦት 13 ቀን 2017 ዓ.ም ባወጣው መግለጫ ፖሊስ ከጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ በቁጥጥር ስር የዋሉ የሕክምና ባለሙያዎች ሁኔታ እየተከታተልኩ ነው ሲልም ገልጿል። በአገር አቀፍ ደረጃ የጤና ባለሙያዎች የስራ ማቆም አድማ ላይ መሆናቸውን ተከትሎ ሰኞ ግንቦት 11 ቀን 2017 ዓ.ም ረፋድ ላይ በጸጥታ አካላት ከመኖሪያ ቤታቸው ተወስደው የነበሩ አናቶሚክ ፓቶሎጂስት ዶክተር ማህሌት ጉሹን ጨምሮም በ9 ግለሰቦች ላይ ሁከትና ብጥብጥ ማስነሳትና ከጸረ ሰላም ኃይሎች ጋር በመተባበር የሚል ክስ መመስረቱን የዶክተር ማህሌት ቤተሰቦችም ዋቢ በማድረግም ተዘግቧል። ኢሰመኮ በሕክምና ተቋማት በመካሄድ ላይ ያሉ የስራ ማቆም አድማዎች ለሰብአዊ መብቶች ጥሰቶች በር እንዳይከፍቱ ትኩረት ሊሰጣቸውና ዘላቂ መፍትሄ እንዲያገኙ ማድረግ ይገባል ሲልም አስነብቧል። ከአዲስ አበባ በተጨማሪ በአጋሮ፣ ከአርባ ምንጭ፣ ከባህር ዳር፣ ከፍቼ፣ ከጎባ፣ ከሐዋሳና ከጅማ ከተሞችም መረጃ ማሰባሰብ መቻሉን የጠቆመው ኢሰመኮ በተጨማሪም በጉዳዩ ዙሪያ ከጤና ሚኒስቴር ኃላፊዎች፣ ከጤና ባለሙያዎች ተወካዮች ጋር መወያየቱንም አስታውቋል። ከፊልና ሙሉ የስራ ማቆም አድማ ተከትሎ በአዲስ አበባ ክትትል ባደረገባቸው የጥቁር አንበሳ፣ የቅዱስ ጳውሎስ፣ የቅዱስ ጴጥሮስና የዳግማዊ ምኒልክ ሆስፒታሎች ኃላፊዎችም በማነጋገር መረጃዎችን ማሰባሰቡንም ጠቁሟል። አድማው በማህበረሰቡ ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑ መንግስት ለሕክምና ባለሙያዎች ጥያቄዎችም ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ እንዲያመቻች የተቋሙ ዋና ኮሚሽነር ብርሃኑ መጠየቃቸውንም አስታውቋል። እንዲሁም የሕክምና ባለሙያዎችም የህብረተሰቡን የጤናና በህይወት የመኖር መብቶችን አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ ጥሪ ማስተላለፋቸውንም አመላክቷል። ዋና ኮሚሽነሩ አክለውም ከስራ ማቆም አድማው ጋር በተያያዘ የሚወሰዱ አስተዳደራዊና ሌሎች ማናቸውም እርምጃዎች አግባብነት ያላቸውን ህጎችና የሰብአዊ መብቶች መርሆችን የተከተሉ ሊሆኑ እንደሚገባ ማሳሰባቸውንም አስታውቋል። የጤና ሚኒስትር ደረጀ ዱጉማ በብሔራዊ ቴሌቪዥን ቀርበው የስራ ማቆም በማድረግ ላይ ባሉ የጤና ባለሙያዎች ዙሪያም በሰጡት አስተያየትም ወደ ስራ ካልተመለሱ በስተቀር ሙያዊ ፈቃዳቸው ይዘው ለመቀጠል አስቸጋሪ ይሆናል ሲሉ ማስጠንቀቃቸውን መዘገባችን ይታወሳል። በአሜሪካ የሚገኘው የእስራኤል ኤምባሲ ሰራተኞች የሆኑ 2 ግለሰቦች በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም ደጃፍ ላይ መገደላቸውን የሀገሪቱ ባለስልጣናት ተናገሩ። ሟቾቹ አንድ ወንድና አንድ ሴት የተተኮሰባቸውን በካፒታል ጂውሽ ሙዚየም ውስጥ ከተዘጋጀ አንድ እውነት እየወጡ በነበረበት ሰዓት እንደሆነ ምንጮችም በአሜሪካ የቢቢሲ አጋር ለሆነው ሲቢኤስም ተናግረዋል። ጥቃቱ የታቀደበት እንደሚመስልም አክለዋል። ከምሽቱ 3 ሰዓት ገደማ ላይ ግድያ የተፈጸመበት አካባቢ በርካታ የቱሪስት መስህቦች፣ ሙዚየሞች የሚገኙበት ሲሆን የኤፍቢአይ የዋሽንግተን የመስክ ቢሮን ጨምሮ ሌሎችም የመንግስት መስሪያ ቤቶችም ይገኙበታል። ዘገባዎች እንደሚያመላክቱትም ግድያው በተፈጸመበት ሰዓት በርካታ የእስራኤል ኤምባሲ ሰራተኞችም ሙዚየም ውስጥ እውነቱን እየታደሙትም ነበር። የአሜሪካ የሀገር ውስጥ ደህንነት ኃላፊ ክሪስቲኖም በኤክስ ገጻቸው ባሰፈሩት ጽሑፍም ዛሬ ምሽት ላይ 2 የእስራኤል ኤምባሲ ሰራተኞች በአይሁዳውያን በሙዚየም አቅራቢያ ትርጉም የለሽ በሆነ አኳኋን ተገድለዋል ሲሉ ግድያውን አስታውቀዋል። እባካችሁ ለሰለባዎቹ ቤተሰቦችም ጸሎት አድርጉ፣ እነዚህን ነውረኛ አጥፊዎችም ለፍትህ እናቀርባለን ብለዋል። በተባበሩት መንግስታት የእስራኤል አምባሳደር በበኩላቸውም ክስተቱን ነውረኛ ጸረ ሴማዊ ድርጊት ሲሉም ጠርተውታል። አምባሳደር ዳኒ ሄክስ ላይም ባስተላለፉት መልእክታቸውም ዲፕሎማቶችና የአይሁድ ማህበረሰብ መጉዳት ቀይ መስመር ማለፍ ነው ብለዋል። የአሜሪካ ባለስልጣናት ይህንን የወንጀል ድርጊት በፈጸሙት ላይ ጠንካራ እርምጃ እንደሚወስድም እንተማመናለን
እናምናለን ሲሉም ጽፈዋል። ክስተቱን ፖሊስ ከፍተኛ ምላሽ እንዲሰጥ ያደረገ ሲሆን የተለያዩ የከተማዋ ዋና መንገዶች ተዘግተው ነበር። የሀገር ውስጥ መገናኛ ብዙሃን ሰለባዎቹ ወንድና ሴት ተብለው እንደተለዩ የዘገቡ ሲሆን ስማቸው ግን ይፋ አልተደረገም። የእስራኤል ኤምባሲ ቃል አቀባይ በሙዚየም ውስጥ ሁነት ሲታደሙ የነበሩ 2 ሰራተኞቻቸው በቅርብ ርቀት በተፈጸመ ተኩስ መገደላቸውን አረጋግጠዋል። ቃል አቀባዩ የአካባቢውና በፌዴራል ደረጃ የሚገኙ ሕግ አስከባሪ አካላት ተኩስ የፈጸሙትን በቁጥጥር ስር እንደሚያውሉና በመላው አሜሪካ ለሚገኙ የእስራኤል ተወካዮችና የአይሁድ ማህበረሰቦችም ጥበቃ እንደሚያደርጉ ሙሉ እምነት አለን ብለዋል። ጥቃቱ በተፈጸመበት ሰዓትም የእስራኤል አምባሳደር በሙዚየም ውስጥ በተዘጋጀው ሁነት ላይ እንዳልነበሩ የአሜሪካ መገናኛ ብዙሃን ዘግቧል። ጥቃት ፈጻሚዎቹን ለመያዝም አሰሳ እየተደረገ ነው። ተጠርጣሪው የአገጭ ጺም ያለው ሰማያዊ ጂንስና ሰማያዊ ጃኬት ያደረገ ወንድ እንደሆነ ምንጮችም ተናግረዋል። እንደ ሲቢኤስ ዘገባ የጆርጅ ታውን ዩኒቨርሲቲ ካፒቶል ካምፓስም እንዲዘጋም ተደርጎ ነበር። ከአንድ ሰዓት በላይ በካምፓሱ ህንጻ ውስጥ የተዘጋበት አንድ ተማሪ ለመውጣት ስትፈልግ ታች የነበሩ ፖሊሶችና ደህንነቶችም መውጣት እንደማትችልም ነገሩንም ብለዋል። የአሜሪካ የአይሁዳውያን ኮሚቴ ኃላፊ ቴድም ባወጡት መግለጫ ጥቃቱ የተፈጸመበት ሁነት ያዘጋጀው የሚመሩት ተቋም እንደሆነ ማስታውቋል። በአዳራሹ ደጃፍ በተፈጸመው በቃላት ሊገለጽ የማይችል የአመጽ ድርጊት እጅጉን አዝነናል ሲሉ ሀዘናቸውንም ገልጸዋል። በትክክል ምን እንደተፈጸመ ከፖሊስ ተጨማሪ መረጃ በምንጠብቅበት በዚህን ሰዓት ትኩረትና ልባችን ከተጎዱትና ከቤተሰቦቻቸው ጋር ነው ብለዋል። በእስራኤል የአሜሪካ አምባሳደር ማይክ ሃከቢም የእስራኤል ህዝብ ዛሬ ጠዋት እየነቃ ያለው በዚህ አሰቃቂ የሽብር ድርጊት ነው በማለትም በኤክስ ገጻቸው ላይ ጽፈዋል። ካፒታል ጁሽም ሙዚየም በአሜሪካ እንደሚገኙ ሌሎች የአይሁድ ተቋማት ሁሉ እየጨመረ ባለው ጸረ ሴማዊነት ምክንያትም በደህንነት ጉዳዮችም ተፈትኗል። የሙዚየም ዋና ዳይሬክተር በከተማው በሙሉ በመላ ሀገሪቱ የሚገኙ የአይሁድ ተቋማት አንዳንድ ተቋማት ባጋጠሟቸው የተወሰኑ እጅግ አስፈሪ ክስተቶችና ባለው ጸረ ሴማዊነት ድባብ ምክንያትም የደህንነት ስጋት ተፈጥሮብናል ሲሉም ከረቡዕ ዕለት ጥቃት በፊትም ለኤንቢሲ ኒውስም ተናግረው ነበር። ወደ ቀጣይ መረጃችን ስናመራ አርቲስት ይገረም ደጀኔ ሆስፒታል መግባቱን ተከትሎ በርካታ መረጃዎች በስፋት ሲጋሩ ቆይተዋል። ታዲያ አርቲስቱ ወደ ቤቱ መመለሱ የተነገረ ሲሆን በርካቶችም በዚህ ጉዳይ እጅግ ተጨንቀው ነበር። አርቲስት ይገረም ደጀኔ በምን አይነት ህመም ይሆን የተጠቃው? ከዚህ ቀደም አርቲስት ይገረም ደጀኔ ከሰይፉ ፋንታውን ጋር በመቄዶንያ የገንዘብ ማሰባሰቢያ ድጋፍ ሲያደርጉ እንደነበር ይታወሳል። ታዲያ አርቲስቱ ምን ገጠመው? ፈጣሪ ሀገራችንን ሰላም ያደርግልን፣ ለሁላችንም ያልተፈቱ ጥያቄዎቻችንን ይፍታልን በማለት መልእክቱን የቋጨው ተዋናይ ይገረም ደጀኔ ደህና ነኝ፣ ወደ ስራ ተመልሻለሁ ሲል አስታውቋል። ወዳጆቼ ሲል መልእክቱን የጀመረው ይገረም ደጀኔ እኔ በጣም ደህና ነኝ፣ ቅዳሜና እሁድ ትኩሳትና ሰውነቴን ጥሩ ስሜት ስላልተሰማኝ ወደ ሐኪም ቤት እሁድ ዕለት ሄጄ ለተወሰነ ሰዓት ኢመርጀንሲ ቆይቼ ሕክምና አግኝቼ 1-2 ቀን እረፍት አድርጌ ወደ ስራ ተመልሻለሁ በማለትም በማህበራዊ ሚዲያው በስፋት ለሚወራው ወሬ ምላሽን ሰጥቷል። የኔም ቪዲዮ መልእክት ተከትሎ ለእኔ በጎ በሚያስቡ በርካቶችም መልካም ምኞት በማስተላለፋቸው መልእክቱ እየሰፋ በርካቶችም በስልክም በቴክስትም ጭንቀታቸውን እየገለጹ ነው ያለው ይገረም በሶሻል ሚዲያም ፈጣሪ ይማር ብለው አብረውኝ ሆነዋል። ለዚህም ትልቅ አክብሮት አለኝ። ሁላችሁንም ፈጣሪ ያስባችሁ ሰላሙን ይስጣችሁ። በተረፈ ቪዲዮ ላይ እንደገለጽኩት በነበረችኝ አጭር ቆይታ ሆስፒታሉ ስላሳየኝ በጎነት፣ ፍቅርና አክብሮት ለማመስገን ነበር ብቅ ያልኩት እንጂ መታመሜ የሚወራ ሆኖ አይደለም፣ በጣምም ቀላል ስለነበረ ሲልም ማብራሪያም ሰጥቶበታል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።